የጌታ ጸጋና ሰላም ይብዛላችሁ ባላችሁበት ስፍራ። እንዴት ናችሁ ወዳጆቼ? እንግዲህ እንደምታውቀው ባለፈ ዘመኑን መዋጀት በሚለው የእግዚአብሔርን ቃል ስናይ ነበረ። ዘመኑን መዋጀት በሚለው ስር ዘመኑን ለመዋጀት ከኛ ምን ይጠበቃል የሚለው ኤፌሶን ምዕራፍ 5 ቁጥር 15 እስከ 16 ባለው ምክንያት በማድረግ በደንብ አይተናል። እንደውም ዘመኑን ለማዋጀት ምን ማድረግ አለብን በሚለው ስር አንደኛ ላይ መንቃት አለብን ብለን፣ መንቃት ደግሞ ከምንድን ነው ለሚለው ከመንፈሳዊ እንቅልፍ ብለን በደንብ አይተናል። እንግዲህ ሁለተኛ ሐሳብ ያየነው ደግሞ መንፈሳዊ እንቅልፍ ማለት ምን ማለት ነው የሚለው በደንብ አይተናል። ዛሬ የምናያቸው ክፍል ደግሞ መንፈሳዊ እንቅልፍ ማለት ከእግዚአብሔር ሐሳብ ማውጣት እንደሆነ እናያለን። መንፈሳዊ እንቅልፍ ማለት ሁለተኛ ክፍላችን ከእግዚአብሔር ሐሳብ ማውጣት እንደሆነ። ስለዚህ ከእግዚአብሔር ቃል የምንመለከተው ዮናስ ምዕራፍ 1 ቁጥር 5 ላይ ያለ ነው። እንዲህ ይላል ቃሉ፣ መርከበኞቹን ፈሩ፣ እያንዳንዱም ወደ አምላኩ ጮኸ፣ መርከቢቱም እንድትቀልልላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉት። ዮናስ ግን ወደ መርከቡ በውስጠኛ ክፍል ወርዶ ነበረ፣ በከባድ እንቅልፍም ተኝቶ ነበር። በምን በከባድ እንቅልፍ? እንግዲህ ይሁት ወዳጆቼ፣ ይህ ሰው እግዚአብሔር ወደ ናነዌ እንዲሄድ ንስሐ እንዲያስገባ ስነግረው እሱ ደግሞ አቅጣጫውን ቀይሮ በተቃራኒው ወደ ተርሴስ ሲሄድ እናያለን። ከእግዚአብሔር ሐሳብ የወጣ ሰው ሕዝቡ ሲንገላታ በመርከብ ውስጥ ሲጨነቅ ግራ ሲገባ፣ እሱ ግን ምንም ትዝም አላለም። በከባድ እንቅልፍ ተኝቶ ነበር ይላል። በውስጠኛው ክፍል በከባድ እንቅልፍ ተኝቶ ነበር ይላል። ግን መርከብ ውስጥ የነበሩ ሰዎች ይጨነቃሉ፣ ግራ ይገባቸዋል፣ ይጮኻሉ፣ ይጸልያሉ። መርከቢቷ እንድትረጋጋ በመርከቢቷ ውስጥ ያለውን ዕቃ ወደ ባህር ይጥላሉ። እሱ ግን በከባድ እንቅልፍ ተኝቶ ነበር። ወዳጆቼ፣ ከመንፈሳዊ እንቅልፍ ውስጥ ስንገባ አገር ምን እየሆነ እንዳለ አይገባንም። ቤተሰብ ምን እየሆነ እንዳለ አይገባንም። መጨረሻችን ምን እንደሆነ አይገባንም። ለምን? ከባድ እንቅልፍ። የነቃ ነቅቶ ስጸልይ፣ የነቃ ነቅቶ ስተነብይ፣ የነቃ ነቅቶ ስሰራ፣ የነቃ ነቅቶ ስመራ፣ በከባድ እንቅልፍ ውስጥ የገባ ሰው አይሰማም፣ አያይም። ዛሬ በኃጢአት ከእግዚአብሔር ሐሳብ ወጥተን ሰውነታችን ከደነዘዘ እግዚአብሔርን ድምፅ መስማት አንችልም። ለምን? ከባድ እንቅልፍ ውስጥ ስላለ ማለት ነው። ስለዚህ ከዮናስ ይሄን እንማራለን። ከባድ እንቅልፍ ውስጥ ገብቶ ነበረ ይላል። ወዳጆቼ፣ በአንደኛ ነገሥት ምዕራፍ 3 ቁጥር 16 ጀምረን ስናነብ ያቺ ሴት ልጇ ላይ ተኝታ የገደለችው ከባድ እንቅልፍ ውስጥ ሆና ነው ልጇን የገደለችው። ልጇ ድምፅ ሳይሰጥ አልሞተም። ድምፅ እያሰማ ልጇ ስሞት አልነቃችም። ዛሬም ብዙ ድምፆች አሉ። ድረሱኝ፣ ልሞት ነው የሚሉ ብዙ ድምፆች አሉ። በቤታችን የሚሰማ ድምፅ አለ። በቤተ ክርስቲያናችን የሚሰማ ድምፅ አለ። በአገራችን የሚሰሙ ድምፆች አሉ። እየሞቱ ያሉ ትውልዶች አሉ። ስለዚህ የድረሰኝ ድምፅ ማንስማ? ዛሬ እግዚአብሔር ካቢኔም አድርጎ
በመንግስት መስሪያ ቤት ያስቀመጠን ቄስም አድርጎ ቤተክርስቲያን እንድንመራ የሾመን በተለያየ ዘርፍ ውስጥ ያለን ሰዎች የአሁኑ ጊዜ ጩኸት ይሰማን ይሁን እግዚአብሔር ማስተዋል ይጨምርልን። ስለዚህ መንፈሳዊ እንቅልፍ ማለት ከእግዚአብሔር ሐሳብ መውጣት እንደሆነ ይሄ ቃል ያስተምረናል። ሌላው መንፈሳዊ እንቅልፍ ማለት ሌላው አላፍትናውን የረሳ ሰው ማለት ነው። አላፍትናው ተጠያቂነትን የረሳው ወዳጆቼ፣ ወደዚህ ምድር ስንመጣ ከነ አላፍትና እንደሆነ ልንገነዘብ ያስፈልጋል። ማንም ያለ አላፍትና ያለ መሪነት የተወለደ ሰው የለም። ቢያንስ ራሳችንን እንመራለን። ከዛ ቀጥለን ቤተሰቦቻችን እንመራለን። ከቤተሰቦቻችን ቀጥለን የተለያየ ቤተክርስቲያን ሊሆን ይችላል፣ መስሪያ ቤት ሊሆን ይችላል፣ የተለያዩ ኦርጋናይዜሽኖች ሊሆን ይችላል። ስለዚህ አላፍትና ሲሰጠን ከተጠያቂነት እንደሆነ ከተጠያቂነት ጋር እንደሆነ ልንገነዘብ ያስፈልጋል። ግን መንፈሳዊ እንቅልፍ ውስጥ ያለ ሰው ይህን ሊገነዘብ አይችልም። ይህን የምናየው አንደኛ ነገሥት ምዕራፍ 3 ቁጥር 16 ላይ ማግኘት እንችላለን። በዛ ስፍራ አንዷ በከባድ እንቅልፍ ውስጥ ሆና ልጇ ላይ ተንከባልላ ልጇ ላይ ተኝታ ልጇን ገደለች ይችላል። አንዷ ደግሞ በመጨረሻ ላይ በከባድ እንቅልፍ ውስጥ ሆና ልጇን አስነጠቀች ይችላል። ስለዚህ ወዳጆቼ ዛሬ መገንዘብ ያለብን አላፍትና ተጠያቂነት እንደሆነ አውቀን ልንጠነቀቅ ያስፈልጋል። የሰማነው ጌታ ይባርክልን። በሰማነው ቃል ደግሞ ነቅተን ወደ እግዚአብሔር መመለስ ይሁንልን። ዮናስ ቀሰቀሱት ይላል። ቀሰቀሱት፣ ተነስ እስኪ አምላክህን ለምንልን፣ ከየት ነው የመጣ ወዴት ነው የምትሄደው ብሎ ጠየቁት ይላል። እሱም እኔ ዕብራዊ ነኝ፣ ሰማይንና ምድር የፈጠረ አምላክ የሚያመልክ ሰው ነኝ፣ ድምፁን ላለማስተናገድ እየሸሸው ነኝ ብሎ ንስሐ ገባ፣ ተናዘዘ። ከዛ በኋላ የዚህ ሰው ደም ከእጃችን አትፈልግ ብሎ ወደ ወንዝ ሲወረወሩ፣ ወደ ባህር ሲወረወሩ እግዚአብሔር አሳን አዘጋጀለት። በአሳ ሆድ ውስጥ ንስሐ ገባ። ዛሬም ካለን አጣብቀኝ ሕይወት ውስጥ ግራ መጋባት ውስጥ ያለ ሰው ንስሐ ገብተን ወደ እግዚአብሔር ልንመለስ ያስፈልጋል። ስለዚህ ዮናስ ንስሐ ገባ፣ እግዚአብሔር ወዳለበት ስፍራ ደረሰ። እሱ ነነዌ ትገለበጣለች ብሎ አንድ ቃል ሲያወጣ ከታች እስከ ላይ ያሉ ወደ ንስሐ መጡና ወደ እግዚአብሔር ተመለሱ። ወንድሜ ያንተ ድምፅ ይፈለጋል። ይሄ ያንቺ ድምፅ ይፈለጋል። ዛሬ ብዙ ስለተናገርን አይደለም፣ እግዚአብሔር በእኛ ሆኖ ስለምሰራ እግዚአብሔር የተናገረን ስለምንናገር ከሞት የምድን ከውድቀት የምነሳ ትውልድ አለ። ስለዚህ እንደ ዮናስ ንስሐ እንግባ። ሕዝቦች ሆይ እኛም ነቅተን እናንቃ። ራእይ ተሸክሞ በውስጠኛ ክፍል ገብቶ የተኛውን እንቀስቅሰው። መፍትሄ ያነ ይመጣል፣ እረፍት ያነ ይመጣል። ከተኛንበት ከደከምንበት የረሳነው አላፍትናችን ከእንደገና አስበን እንድንነሳ በጌታ ፍቅር አሳስባችኋለሁ። እኔ ከልብ ጸልይላችኋለሁ። ይህንን ቃል አታሳልፉ፣ ይህን ጸሎት አታሳልፉ። አሜን በሉ። እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ እናመሰግናለን። ክብር በሰማይ
ክብር በምድር ላንተ ብቻ ይሁን። ይህ የሚያነቃ ደውል ነው። እግዚአብሔር በዚህ ቃል መሰረት ነክተን እግዚአብሔር የተቀበልነውን መክሊት እንድንሰራበት ጸጋን እንድታበዛለን እግዚአብሔር ሆይ እለምናለሁ። ይህንን ቃል የሚሰሙ ባሉበት ስፍራ ሆኖ ታሪካቸውን እንድትቀይር ከወደቁበት ስፍራ እንድታበዛ ከእንደገና እንዲወጡ ከእንደገና ድምፃቸው እንድሰማ እንደ ዮናስ ከከባድ እንቅልፍ እንድነሱ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር ዮናስ የመሰለ በአሳ ሆድ ውስጥ ሆኖ ንስሐ እንደገባ አንተን እምቢ በማለት መንፈስ ቅዱስን ድምፅ ካለመስማት አጣብቀኝ ውስጥ የገቡ ጭንቀት ውስጥ የገቡ በሽታ ውስጥ የገቡ ግራ የተጋቡ በጌታ በኢየሱስ ስም ምሕረት እንድትሰጣቸው ያንተ ምሕረት እንዲበዛላቸው በዚህ ሰዓት ጸልያለሁ። ይህንን ቃል ሰምቶ ጌታ ሆይ ወደ አንተ የሚጮሁ የሚመለሱትን ድምፃቸውን እንድትሰማ በኢየሱስ ስም ስልጣን ይጸልያል። ይነሱ፣ በኢየሱስ ስም ከወደቁበት ስፍራ ይነሱ። ጌታ ሆይ በንስሐ ወደ አንተ ይመለሱ፣ የመንግሥት ወራሾች ይሁኑ። እግዚአብሔር ሆይ አመሰግናለሁ። እኔንም ስላረዳን ቃልን እንድናገር ጸጋህን ስላበዛልን ክብር ላንተ ይሁን። እናመሰግናለን። የለመናችሁትን የጠየቃችሁትን እንደተቀበላችሁ ቁጠሩ ይላል ቃል ሆኖልናል። እናመሰግናለን። በምትወደው በጌታችን በኢየሱስ ክርስቶስ ስትል ስማን።